ሰላም ጤና ይስጥልኝ ወደ ሬላይን ቤተሰቦች በያላችሁበት ሰላም ፍቅር ጤና ከሁላችሁም ጋር ይሁን እያልኩኝ የዛሬውን የሬላይን ፕሮግራም ይዤላችሁ የቀረብኩት አሌክሳንደር ዮሐንስ ነኝ። እስከ ፕሮግራሙ ፍጻሜ እንግዲህ አብራችሁኝ ቆዩ። ለዛሬ እንግዲህ ይዤላችሁ የመጣሁት ባለፈው ሚያዝያ 17 አርብ ዕለት በኢትዮጵያ የሚገኘው የአሜሪካ ኤምባሲ የጥንቃቄ ሌቭል 3 የሆነ የጥንቃቄ መልእክት አስተላልፎ ነበርና ይሄንን መልእክት ከጀርባው ያሉትን አንዳንድ ነገሮችን እንዲሁም ደግሞ ከዚህ በፊት ከተፈጠሩ ጉዳዮች ጋር በማነጻጸር የምናይ ሲሆን በመጨረሻም ደግሞ ምናልባት ከኢትዮጵያ ቨርሰስ አሜሪካ የሚል የራሳችንን ትራቭል አለርት ብናወጣ እንዴት ዳታ ማኒፑሌት ተደርጎ ለእንደዚህ አይነት ጥቅሞች ሊውል እንደሚችል በስፋት የምናይ ይሆናል ማለት ነው። እንግዲህ ወደ ዝርዝሩ ግን ከመግባቴ በፊት ከዚህ በፊት በኢትዮጵያና በኤርትራ ጉዳዮች የውስጥ ጉዳዮች አስመልክቶ በሰሯቸው ስራዎች እንግዲህ የተወሰኑ ሪኮግኒሽኖችን አግኝተዋል። የተወሰኑ ሰዎች ወይም ኮሜንታተሮች ሚዲያ ሶሻል ሚዲያ ኢንፍሉዌንሰሮች ይህንን ሲያጋሩ ነበርና ለነሱ ምስጋናን አቀርባለሁ። እንዲሁም ደግሞ ይሄ ሞር የሪላይልን ዓላማ ማለትም በምክንያት የተመሰረተ ትንታኔ በመስጠት ግንዛቤ የተሻለ ግንዛቤ እንዲኖር መፍጠር ነው እና አብዛኛው ሰው የማያወራቸው ግን ትንሽ ሪሰርች የሚፈልጉ ስራዎችን በማምጣት እናንተ ጋር ለግንዛቤ ለመፍጠር ነው እና እነዚህ ስራዎች ሪኮግናይዝ በማድረጋቸው በጣም ደስ ብሎኛል። ይበልጥ ማበረታቻ ነው ማለት ነው እና ከዚህ ጋር ተያይዞ እንግዲህ በአንድም በሌላ ሰው ምክንያት ወደ ሬላይን የመጣችሁ በዚህ ሰሞን ብቻ ከ200 በላይ ቤተሰቦች አላችሁና እንኳን ደህና መጣችሁ እላለሁ። እንግዲህ ከዚህ በኋላም ቆይታችን የመማማር እንዲሆን እመኛለሁ ማለት ነው። ይሄንን ቪዲዮ ስሰራ ኦልሞስት 3120 ሰብስክራይበር ደርሷል እና ለዚህ ይህንን ቻናል ለወዳጅ ዘመዶቻችሁ እስካሁን ድረስ ሰለቸኝ ደከመኝ ሳትሉ ስታጋሩ ለነበራችሁ ሁሉ እጅግ በጣም ከልቤ አመሰግናለሁ። እንዲሁም እንደ እግዚአብሔር ፈቃድና በእናንተ ደግሞ የሬላይን ቤተሰቦች ንቁ ተሳትፎ እንግዲህ በግንቦት ወር መጨረሻ አካባቢ 10,000 ሰብስክራይበር ለመድረስ ፍላጎትና እቅዱ አለኝ ማለት ነው። እንግዲህ ይህንንም ለማሳካቱ የተለያዩ ስራዎችን ሲሰራ ነበር ማለት ከጂኦፖለቲካል ትንታኔዎች በተጨማሪ ሌሎች ፕሮግራሞችም ያስፈልጋሉ ብዬ ስላሰብኩኝ ነው። ምክንያቱም እነዚህ ጂኦፖለቲካ ትንታኔዎች የተወሰነ ጊዜ ሪሰርች ስለሚፈልጉ የራሳቸውን ጊዜ ይፈጃሉ እና እንደዚህ ምጥጥ ቅርት ማለቱ ኮንሲስተንሲ እንዳይኖረው ስለሚያደርግ ሌላ ግን ተጨማሪ የተወሰኑ ፕሮግራሞች ያስፈልጋሉ ብዬ ያሰብኳቸው 6 ፕሮግራሞችን እንግዲህ እያዘጋጀው እገኛለሁ ማለት ነው። እንዲህ ለምሳሌ የመጀመሪያው ባለፈው በ1983 ኢትዮጵያውያን ከኤርትራ መፈናቀላቸውን አስመልክቶ የጌታቸው ረዳን መጣጥፍ በምንባብ ሰርቼ ነበር። ምናልባት ድምፄ ትንሽ ላይሆን ይችላል የሚል ስጋት አድሮብኝ ነበር፣ ግን ያገኘሁት ግብረ መልስ በጣም አሪፍ ስለነበረ እንደዚህ አይነት ብዙ የተጻፉ ጽሁፎች ስላሉኝ እነዚህን ጽሁፎች በምናባብ የማቅረብ የመጀመሪያው ፕሮግራም ይሆናል። ሁለተኛው ደግሞ ታሪክን የኋሊት ፕሮግራም ሲሆን ይህ እንግዲህ በሬላይን የሚቀርበው ይህ ፕሮግራም ከሌሎቹ በሬዲዮ እና በቴሌቪዥን ታሪክን የኋሊት ሲባል የምትሰሟቸው አይነት ፕሮግራሞች ማለት ዓለም አቀፍ ኩነቶችን ከዚህ በፊት የተፈጠሩ ዓለም አቀፍ ኩነቶችን ቀንና ዓመተ ምሕረታቸውን እያነሱ መዘገቡን ብቻ ሳይሆን ይሄ የሬላይን ለየት የሚያደርገው የኢትዮጵያ ታሪክ ላይ ብቻ ፎከስ በማድረግ እንግዲህ በአመት 365 ቀናት አሉ እና እነዚህን እያንዳንዱን ቀናቶች በአንድ ኢቨንት ለመተካት ነው ያሰብኩት። ይሄ ምናልባት የቆየ ፕሮጀክት ስለነበረ የኔ በግል እየሰራው የነበረ ፕሮጀክት ነው እና ወደ 200 ምናምን ቀናትን ፊልድ ስላደረግኩኝ እነዚህ ጽሁፎች ስላሉ በተቻለ መጠን ከሚቀጥለው ግንቦት ወር ካለቀልን ግንቦት ወር ካላለቀ ደግሞ ከሰኔ ወር ጀምሮ ያሉትን በየቀኑ እነዚህ ፕሮግራሞች የማቀርብ ይሆናል ማለት ነው። እንግዲህ ሶስተኛው ደግሞ ቀጠናችን በዚህ ሳምንት የሚል ፕሮግራም ነው። እንግዲህ የሆርን ኦፍ አፍሪካ አሁን ላይ እጅግ በጣም ተለዋዋጭ ሆኑ አንዳንድ ጊዜ ኢቨን እየተከታተሉ ሪፖርት ለማድረግ ራሱ እየከበዱ ያሉ ሁኔታዎችና ኢቨንቶች እየተፈጠሩ ነው እና እነዚህን ኢቨንቶችና ሁኔታዎች በሳምንት አንድ ቀን ሰፋ ባለመልኩ ከጂኦፖለቲክስም ከፖለቲካም ከኢኮኖሚም ከሚሊተሪም አንጻር እያየን አዳዲስ ነገሮችን የምንወያይበት ፕሮግራም ይሆናል ብዬ አስባለሁ። ምናልባት ነገሮችን ማስተካከል ከተቻለ ይህንን ፕሮግራም በሳምንት አንድ ቅዳሜ ከሰዓት በኋላ
በላይቭ ለመስራት ነው የምሞክረው። ካልሆነ ግን ኖርማሊ ሪከርድ የሆነ ስራ እሰራለሁ። ሪከርድ የሆነ ስራ በመስራት አስተላልፋለሁ ማለት ነው። አራተኛው ደግሞ የሀገራትን ጂኦፖለቲካዊ ትንታኔ ይሆናል ማለት ነው። እንግዲህ አንዳንድ ሀገራት ከጂኦፖለቲክስ አንጻር እንዴት ይተነተናሉ የሚለው ከኢትዮጵያ ጋር ግንኙነት ያላቸው ወይም ደግሞ ወቅታዊ ግንኙነት የተፈጠሩባቸውን ሀገራት ከጂኦፖለቲካ አንጻር እናያቸዋለን፣ እንገመግማለን ማለት ነው። እንግዲህ አምስተኛው ደግሞ ኢትዮጵያና ዲፕሎማሲ የሚል ፕሮግራም ነው ማለት ነው። ይህም ፕሮግራም እንድሰራ ያነሳሳኝም እንደው ምናልባት አይታችሁ ሊሆን ይችላል ወይም ደግሞ ሰምታችሁ ሊሆን ይችላል ሰሞኑን የግብፅና የጅቡቲ ስምምነትን ማለት ነው እና እነሱ ግብጾች ምን ያህል ኢንሰርክል እያደረጉን እንደሆነ እና ነገር ግን የኛ ፎሬን ፖሊሲ ሞር ሪአክሽነሪ ፎሬን ፖሊሲ ስለሆነ ፕሮአክቲቭ ከመሆን አንጻር ከመሆን ይልቅ ሪአክሽነሪ ፎሬን ፖሊሲ ነው እየተከተልን ያለ ነው እና እነሱ በሚሰጡን አጀንዳ ላይ ነው እኛ መልሰን ሪስፖንስ እያደረግን ያለ ነው። ስለዚህ ከዚህ በፊት የነበሩትን የኛ ሀገር ውጭ ጉዳይ ሚኒስትሮችን ብሏቸው ዲፕሎማቶች ምን አይነት ስራዎችን ሰርተው አልፈዋል የሚል አይነት ፕሮግራም ነው። እንግዲህ እንደ መጀመሪያ የሰራሁትን ፕሮግራም የጸሐፌ ትእዛዝ አክሊሉ ሀብተወልድ እና የኢትዮጵያ ሉዓላዊነት በሚል እንዴት 4 የኢትዮጵያ ክልሎችን ከቀኝ ገዢዎች ያስመለሱበትን ሁኔታ የሚያይ ይሆናል። እንግዲህ ሌሎችንም እየጠቃቀስን ብዙ የምናወራበት ይሆናል ማለት ነው። እንግዲህ 6ኛውና የመጨረሻው ልዩ ልዩ የሚል ፕሮግራም ነው። እንግዲህ ይህም ፕሮግራም የተለያዩ ጽሁፎችን የተለያዩ መጣጥፎችን የምናቀርብበት ሲሆን አብዛኛው እኔ የሰራሁት ሊሆን ይችላል። ነገር ግን ከሌሎችም ጽሁፎች ሰዎች ሌሎችም ደግሞ የሰሯቸውን ስራዎች ይጠቅማሉ ብዬ ያሰብኳቸውን ስራዎችን ወደ እናንተ የማቀርብበት ይሆናል። እንግዲህ ብዙ ስራዎችን ይጠይቃሉ እነዚህ ፕሮግራሞች ማለት ነው። እናንተም ሼር ማድረጉንና ድጋፍ ማድረጉን እንዳትረሱ ለማለት ነው። ምክንያቱም እንግዲህ ምናልባት ብዙዎቹን ይሄንን ስራ ይሄንን ሬድላይንን እያንቀሳቀስኩ ያለሁት እንግዲህ በግል ነው እና ምናልባት የእናንተ ሰብስክሪፕሽን ሞኔታይዝም እየሆነ ስለሆነ ቻናሉ ማለት ነው እንግዲህ ቶሎ ቶሎ ፕሮግራሞችን አቀርብ ዘንድ ድጋፍም ከእናንተ እጠይቃለሁ እና በማጋራት ሰብስክራይብ ደግሞ ያላደረጋችሁ አሁን ዳታው እንደሚያሳየኝ ወደ 90% የሚሆኑ የሬድላይን ቤተሰቦች እንግዲህ ሰብስክራይብ ያላደረጋችሁ ናችሁ እና ሰብስክራይብ በማድረግ ትተባበሩኝ ዘንድ እጠይቃለሁ። እንግዲህ ወደ ዋናው ፕሮግራም ደግሞ እንግባ። እንግዲህ አርብ ሚያዝያ 17 የአሜሪካ ኤምባሲ በኢትዮጵያ የሚገኘው የአሜሪካ ኤምባሲ እንግዲህ በሁሉም የማህበራዊ ድረገጾቹ የደረጃ 3 የሆነ ኢትዮጵያ በሚመለከት ማስጠንቀቂያ ወይም ደግሞ ሴኩሪቲ አላርት ለቆ ነበር እና እንዳጋጣሚ ሆኖ ያየሁት ይሄንን ሴኩሪቲ አላርት ትዊተር ላይ ስለነበረ እዛው ላይ የሰራሁትን አርቲክል እዛው ላይ ለጥፌ ነበር ነገሮችን አይተውኩት። ምክንያቱም ሪስፖንስ ይሆናል ብዬ ያሰብኳቸውን ነገሮች ከዚህ በፊት እንደዚህ ፎልስ አላርም እየለቀቁ ነገር ግን ያንን እነዛ ፎልስ አላርሞች እንዴት ኢትዮጵያን ዳሜጅ ሊያደርጉ እንደሚችሉ ፎር ኤግዛምፕል ከቱሪዝም አንጻር ያላቸውን ዳሜጅ በተመለከተ የሚያሳዩ የተወሰኑ የሚያሳይ አርቲክል ጽፌ ትቼው ነበረ ማለት ነው። ነገር ግን በሌላ ጉዳይ ወደ ፌስቡክ ስመለስ ብዙ ሰው ኦፌንድድ ሆኖ ነው ያገኘሁት ማለት ነው እና ብዙ ሰውም በራሱ መንገድ ሪስፖንድ አድርጎ ነበረ ማለት ነው እና ይሄ ነገር በተወሰነ መልኩ ደስ ያሰኘኝ ሲሆን ምክንያቱም አትሊስት ከዌስተርን ማይንድ ሴት እየወጣን ያለንበት አይነት ሁኔታ ሊመስል ይችላል ብዬ ስላሰብኩኝ ማለት ነው። ነገር ግን እንዳያችሁት ወይም ደግሞ መታዘብ እንዳቻላችሁት የውጭ ጉዳይ ሚኒስትር እስካሁን ድረስ ምንም ሪስፖንድ ያደርገው ነገር የለም። እንዲሁም ደግሞ የፌዴራል ፖሊስ ደርሶኛል የምትሏን ኮሜንት ካየው በኋላ ግን ነገሩን ምናልባት ሰፋ አድርጎ ማየትና የተሻለ ግንዛቤ ሊሰጥ የሚችል አይነት ስራ መስራት አስፈላጊ ነው ብዬ ስላሰብኩ ነው እንግዲህ ይሄንን ፕሮግራም የሰራሁት ማለት ነው። እንግዲህ ፖስቱን ካያችሁት ወይም ደግሞ ያቺ የተለጠፈችዋን እዚህ ስክሪን ላይ የምታዩትን ፖስት ካያችሁት ያን ያህል ጠንከር ያለ መልእክት ላይመስል ይችላል ኦን ዘ ሰርፌስ ስታዩት ማለት ነው። ምክንያቱም ምንድነው የሚለው እንግዲህ የለጠፉት የአሜሪካ ኤምባሲ የአሜሪካ ዜጎች ለራሳቸውና ለቤተሰቦቻቸው የግል ደህንነት ሁልጊዜ ትኩረት እንዲሰጡ ያሳስባል። ወንጀል በማንኛውም ቦታና በማንኛውም ጊዜ ሊከሰት ስለሚችል ንቁ መሆን ተጋላጭነትን ለመቀነስ ቁልፍ ነው። እንዲሁም ሰልፎች፣ ስብሰባዎች እና ሌሎች ብዙ ሰው የሚሰባሰብባቸው ቦታዎች ባለመሄድ ጥንቃቄ ማድረግ እንዲሁም ደግሞ እነዚህ አይነት ስብሰባዎች በመላው ከተማ የትራፊክ መጨናነቅን፣ የፖሊስ ፍተሻ ኬላዎች ላይ በድንገት ሁከት ሊከሰት ይችላል ይላል ማለት ነው እና
ይሄም በሰልፎች ሊኖሩ ይችላሉ የሚል ፕሪዲክሽን እና ሁከት ሊኖር ይችላል። ስለዚህ ይህን ተከትሎ ደግሞ የትራፊክ መጨናነቅ እንዲሁም ደግሞ የፖሊስ አስተዋጽኦ የፖሊስ ደግሞ ፍተሻ ሊኖር ስለሚችል እነዚህ ነገሮች ኢንስጌት አድርገው ሁከትና ብጥብጥ ሊፈጠር ይችላል ነው የሚለው አጠቃላይ ማለት ነው። ነገር ግን ዌብሳይታቸው ላይ የትራቭል የአሜሪካን ስቴት ዲፓርትመንት ዌብሳይት ላይ ግን ስትገቡ ያለው ነገር ከዚህ ፈጽሞ ተቃራኒ ወይም ደግሞ ከዚህ ፈጽሞ ሌላ አይነት ጉዳይ ነው የሚመስለው ማለት ነው። እና እዚህ አሁን ስክሪኑ ላይ የምታዩት እኔ ኖርማሊ ስክሪን ሪከርድ አድርጌው ነው ይሄንን ማሳያችሁ ማለት ነው። እና እዚህ ውስጥ ስትገቡ የምታገኙት አጠቃላይ ስለ አዲስ አበባ ስለ ኢትዮጵያ እየተሰጠ ሴኩሪቲ አለርት ነው። ነገር ግን ይሄ ሴኩሪቲ አለርት አፕዴት አልተደረገም። የመጨረሻው ሴኩሪቲ አለርት የተሰጠው ይሄኛው የጁላይ 31 2023 መልእክት ነው ማለት ነው። እና ይሄ መልእክት በአጠቃላይ ችግር አለባቸው የሚላቸውን ቦታዎች ለምሳሌ ትግራይ ክልልን፣ አፋርና ትግራይ የሚዋሰኑበትን ቦርደር፣ አማራ ክልል በሙሉ፣ ኦሮሚያ ክልል በሙሉ፣ ጋምቤላና ቤኒሻንጉል፣ ደቡብ ክልል፣ ሶማሊያ ቦርደር እንዲሁም ከሳውት ሱዳን እና ከሱዳን ጋር የሚያዋስኑ ቦታዎችንም ኢትዮጵያ ቪዚት ሊያደርጉ የሚመጡ አሜሪካን ሰዎች እንዳይሄዱ የሚከለክል አይነት አላርት ነው። ሌቭል 3 ነው። ምናልባት ሪኮንሲደር አድርጉ ነው ሌቭል 3 የሆነው ማለት ነው። ነገር ግን ይሄ አላርት ጁላይ 23 ላይ የተጻፈ አላርት ነው ማለት ነው። ስለዚህ ኖርማሊ ኦን ዘ ሰርፌስ ስታዩት እችኛዋ የመጀመሪያዋ የኤምባሲው መልእክት ትኖራለች በሰማያዊዋ። ነገር ግን ትራቨለር ከሆናችሁ ይህንን አይታችሁ ሞር ኢንቨስቲጌት ለማድረግ ፍላጎት ይኖራችኋል። ምክንያቱም የምትሄዱበትን ቦታ ስለማታውቁት ሞር ኢንፎርሜሽን ለማጣራት ዌብሳይቱ ላይ ልትገቡ ትችላላችሁ። ዌብሳይቱ ጋር ግን ስትገቡ የምታገኙት 2 ዓመት በፊት የነበረን ሪፖርት ነው እንግዲህ እስካሁን ድረስ አፕዴት ሳያደርጉ የተጠቀሙት ማለት ነው። ይሄ ማለት ምን ማለት ነው? ተቃራኒው አሁን እዚህ ጋር የአዲስ አበባን በተመለከተ ሊሆን ይችላል የሚመስለው። ምክንያቱም ባለፈው ማየታችሁ ከሆነ ቦኮ ሃራም የቴሮሪስት ጥቃት ሊያደርስ ይችላል አዲስ አበባ ውስጥ የሚልም ሪፖርት በተመሳሳይ አውጥተው ነበር። ይሄንንም ጭራሽ እንደውም ያሉት ትምህርት ቤቶችና ሰው የሚበዛባቸው ኤሪያዎች ላይ ቦኮ ሃራም የሽብር ጥቃት ሊያደርስ ይችላል ነው ያሉት። እና ቦኮ ሃራም ከኢትዮጵያ ጋር ምንም ሊያገናኘው የሚችል ምናልባት አልሸባብ ወይም ደግሞ ከአልሸባብ ጋር ሪሌትድ የሆኑ ቴሮሪስት ግሩፖች ቢሉ ሊያስኬድ ይችል ነበር። እና ይህንን አስመልክቶ እንግዲህ ሞር እየሰሩ ያሉት ምን እንደሆነ ወደፊት በኋላ ላይ በጣም እመጣበታለሁ። ነገር ግን ለሚስ ኢንፎርሜሽን የሚሆኑ ዳታዎችን እዚሁ ጋዘር እያደረጉ በኋላ ላይ እንደ ኤቪደንስ ለመጠቀም ጋዘር እያደረጉ እንደሆነ የሚያሳይ ነው ማለት ነው። በተቃራኒው ደግሞ የፌዴራል ፖሊስ ጉዳዩን አስመልክቶ የሰጠውን መግለጫ ካያችሁት ደግሞ ላይክ እንደ አየውን ፈርቶ ዳውላውን አይነት የሚመስል መልእክትን የለጠፈው። ምክንያቱም እንደ ሰላምና ጸጥታ አስከባሪ የአሜሪካ ኤምባሲ መልእክት ኦፌንደር ሊያደርግህ ሲገባ ነገር ግን ደርሶናል የምትለዋን ሜም አስመልክቶ ነው የጻፉት ወይም ደግሞ የለጠፉት ጽሁፍ ማለት ነው። እና ምንድነው የሚለው የፌዴራል ፖሊስ መግለጫ አጠቃላይ ተቋማችንን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወረውን የተዛባ መልእክት ተመልክተናል። በአዲስ አበባ ከተማ አንዳች የጸጥታ ችግር ያለ ለማስመሰል የተደረገው ጥረትም አስተውለናል። ይሁን እንጂ እስካሁን ባደረግነው ማጣራት መልእክቱ በተቋማችን እንዳልተላለፈና ተቋማችንን የማይወክል መሆኑን እያስታወቅን ፖሊስም ጉዳዩን የበለጠ እያጣራ እንደሚገኝ እንገልጻለን። የተላለፈው መልእክት ፍጹም ከተማችን ነባራዊ የጸጥታ ሁኔታ ጋር የማይገናኝ ሲሆን አሁን ላይ የከተማችን ሰላም እና ደህንነት ከምንጊዜውም በላይ አስተማማኝ ሁኔታ ላይ እንዳለ እንገልጻለን ይላል ማለት ነው። እና ይሄ መጀመሪያ ይሄን እንደዚህ አይነት መልእክት ከመጻፍ ወይ ዝም ማለት። ምክንያቱም የኢትዮጵያ ሕዝብ በአጠቃላይ ወይም ደግሞ የአዲስ አበባ ሕዝብ ፓርቲኩላርሊ ኃላፊነቱን ለአንተ ስለሰጠ የአሜሪካ ኤምባሲ ዝም ብሎ ጣልቃ ስለገባ ማለፍ አንድ ነገር ነው። ነገር ግን መግለጫ ደግሞ ካወጣህ አይቀር የአሜሪካ ኤምባሲ እያለ ያለው ስራህን በአግባቡ አልሰራህም ማለት ነው። ምክንያቱም የአዲስ አበባ ሰላምና ጸጥታ ኃላፊነት ስራው ያንተ እስከሆነ ድረስ ስራህን ከእናንተ አምልጦ ነው ሴኩሪቲ አላርት እነሱ ጋር የመጣው። ስለዚህ ዳት ሚንስ ስራህን በአግባቡ እየሰራህ አይደለም፣ ኃላፊነትህን እየተወጣህ አይደለም ነው የሚለው። ስለዚህ ኃላፊነትህን እየተወጣህ እንደሆነ ደግሞ ካመንክ ይሄ የአሜሪካ ኤምባሲ መልእክት ኦፌንድ ሊያደርግህ ይገባል። ይህንም የተቃረነ ወይም ደግሞ የተጻረረ መልእክት ወይም መግለጫ መስጠት አንድ ነገር ነው። ነገር ግን አጠቃላይ የሆነ ኮምፕሌክስ ለማስመሰል የተሞከረ እና ኖርማሊ ሜሙን የሰራው ደርሶናል የምትለዋን ሜም የለጠፈውን ሰው ወይም ደግሞ ግለሰብ ማንነት አጣርተን ወደፊት እንገልጻለን የሚል አይነት ይዘት ያለው ከዛ ደግሞ ተመልሶ መጥቶ የከተማችን ነባራዊ ሁኔታ ወይም ደግሞ የጸጥታ ሁኔታ እጅግ ሰላም ነው የሚል አይነት ነገር ማለት ነው። እና ፌዴራል ፖሊስ ደርሶናል ካላለ
አላለም ነው። ግን እዛ ላይ ትኩረት እንዲሰጥ ለማድረግ የተሞከረው ሙከራ የአሜሪካ ኤምባሲን ላለማስቀየም ወይም ደግሞ ላለማስኮረፍ ነው የሚመስለው ማለት ነው። አንደኛ ትክክል ያልሆነ ነገር ሚስኢንፎርሜሽን እየለጠፉ እንደሆነ ኤቭሪባዲ እያወቀው፣ ሁለተኛ ሚስኢንፎርሜሽን በመለጠፋቸው ትክክል አይደላችሁ ማለት ሲገባህ፣ ነገር ግን ሚስኢንፎርሜሽናቸው ትክክል መሆኑን አምነህ እየተቀበልክ ነው ማለት ነው። እና ይሄ ነገር ማስተካከል ያለበት ይመስለኛል ብዬ አስባለሁ ማለት ነው። ምክንያቱም ይሄ የመጀመሪያቸው አይደለም። እንግዲህ እንደምታስታውሱት ከዚህ በፊትም የተለያዩ ነገሮችን ፈጥሯል። ለምሳሌ ስክሪኑ ላይ የምታዩት ቪዲዮ የተቀረጸው ችግር ቢፈጠር አዲስ አበባ ውስጥ የጸጥታ ችግር ቢፈጠር እንዴት ነው ማምለጥ የሚቻለው የሚል አይነት ደግሞ ልምምድ ለማድረግ የታሰበ አይነት ናሬቲቭ የያዘ ነው። ነገር ግን ያ በውስጡ የሚያስተላልፈው ምን እንደሆነ የሚታወቅ ነው ማለት ነው። እና ይህንን ደግሞ ኢስታብሊሽ እንደዚህ አይነት ናሬቲቮችን ደግሞ ቀድሞ ኢስታብሊሽ የሚያደርጉት በመጀመሪያ በሚዲያዎቻቸው ነው ማለት ነው። ምክንያቱም ያኔ የምታስታውሱ ከሆነ ሲኤንኤን አዲስ አበባ ተከባለች የሚል አይነት ነገር አወራ። ኔክስት ዴይ የአሜሪካ ኤምባሲ ሌቭል 4 ሴኩሪቲ አለርት ኢትዮጵያ ውስጥ እንዳለ አይነት ነገር አድርጎ መግለጫ ሲያወጣ እንደነበር አይታችኋል ማለት ነው። እና የአሁኑም ተመሳሳይ አይነት ነገር ነው ብዬ ነው የማስበው ማለት ነው። ምክንያቱም በዚህ ወር ማለትም በአፕሪል ወር የወጡ የዌስተርን ሚዲያ የምትሏቸውን ዘገባዎች በሙሉ ካያችኋቸው ማለት ነው ኢትዮጵያን ፖርትሬ የሚያደርጉት ኔጌቲቭሊ ነው ማለት ነው። ለምሳሌ ያህል ከኤፒ ብንጀምር አፕሪል 11 2025 ያወጣው ዘገባ ነበር። ባወጣው ዘገባ ኢትዮጵያ አትዋራጌን የሚል ጥያቄ ጠይቆ መንግስትና ፋኖ በመካከል የተፈጠረ ግጭት እየተባባሰ እንደቀጠለ እና እዚህ ስክሪን ላይ የምታዩትን ቪዲዮ ለጥፈው ማለት ነው። እና በዚህ ምክንያት ትምህርት ቤቶች መዘጋታቸው፣ ንጹሃን የሞቱ እንደሆነ እንዲሁም ደግሞ በንጹሃን ላይ የደረሰ የድሮን ጥቃት መኖሩን ያስታውሳል ማለት ነው። እና በዚህ ዘገባው ማጣቀሻ ግን ያደረገው ሂውማን ራይት ዋችን ነው ማለት ነው። እና ይህንኑ ደግሞ ፎሪን አፌርስ ደግሞ አፕሪል 8 2021 ያወጣውን ዘገባ ድጋሚ ሪሳይክል አድርገው ከተወሰነ ማሻሻያ ጋር በዚህ ወር ድጋሚ ያወጡታል ማለት ነው። በሁለተኛ ደረጃ ደግሞ የምታዩት ሂውማን ራይትስ አቢዩዝን በተመለከተ የኤፒ ቅድም ያየነው የኤፒ ዘገባ ማለት ነው የተጠቀመው በ2024 መከላከያ ሰራዊት ንጹሃንን ሁን ብሎ በመረሸን እንዲሁም ደግሞ አስገድደው በመድፈር በማለት የመራዊ እልቂት የሚል ስም የተሰጠው እና አምኒስቲ ኢንተርናሽናል ሪፖርት ያዳረገውን ነው እንግዲህ ማጣቀሻ ያደረጉት ማለት። ስለዚህ አንድ ዓመት ወደኋላ ሄደው ነው እነዚህን ሪፖርቶች ድጋሚ ሪሳይክል እያደረጉ ያሉት። እንዲሁም በሶስተኛ ፖለቲካዊ ጉዳዮችን በተመለከተ ደግሞ አፍሪካን ሴንተር ማርች 25 ያወጣው ዘገባ ማየት ትችላላችሁ። እንግዲህ በአራተኝነት ደግሞ መጨመር ካስፈለገ የሰሞኑን በአምነስቲ ኢንተርናሽናል የወጣውን ሪፖርት ማየት ትችላላችሁ። ያ ሪፖርት እንዴት ቢቢሲ አማርኛ በሉት አምነስቲ ኢንተርናሽናል ኢቨን በአማርኛ ሪፖርት በምስል የተደገፈ ሪፖርት ሲያደርገው እንደነበረው አይታችሁታል ማለት ነው። እና ይሄ ሪፖርት ቪዲዮ ወይም ደግሞ ፕሮግራም ሊሰራበት በደንብ ቼክ ሳደርገው ነበረ ማለት ነው። እና ውስጡ ከገባችሁ የምታዩት አንደኛ ሪሰርቹ የተሰራው በአንድ ሳምንት ጊዜ ውስጥ ነው። አንድ ስፔሲፊክ ቦታ ላይ ያሉ ሰዎችን ተጎዱ ያሏቸውን ሰዎች ነው ቃለ መጠይቅ ያደረጉት ማለት ነው። እና አልተፈጠረም ወይም ደግሞ ሊፈጠር አይችልም እያልኩ አይደለም። እኔም እናንተም የኢትዮጵያን ቢሮክራሲ እናውቀዋለን። በተለይ ደግሞ ዝቅ ካለው የስልጣን ደረጃ ላይ ከክፍለ ከተማ ወደታች ስትወርዱ ምን ያህል የተበላሸ እና በሙስና እና በተለያዩ ነገሮች የተጨማለቀ እንደሆነ እኔም እናንተን እናውቀዋለን። አልተፈጠረም አይደለም። ያ ችግሩ አለመኖሩ ሳይሆን ናሬቲቭ አሰራር ነው የኔ ችግር የሆነው ማለት ነው። ምክንያቱም በአንድ ሳምንት ውስጥ ይህን ያህል ዳታ ለቅመው ከአንድ ሳይድድ ብቻ ሪፖርት አድርገው አኖኒመስ ቃለ መጠይቅ አድርገው ሪፖርት ያደረጉባቸውን ኤሪያዎች አሁን ለምሳሌ የአፍሪካ ካያችሁ ሪፖርት የሚያደርጓቸው ነገሮች በጠቅላላ ተመሳሳይ ይዘት ነው ያላቸው። ነገር ግን ወደ ምዕራቡ ዓለም ሀገራት ሄዳችሁ አምነስቲ ኢንተርናሽናል ሴም ካይንድ ኦፍ ሪፖርቲንግ አድርጓል ወይ ብላችሁ ብትጠይቁ በፍጹም አታገኙም ማለት ነው። ምክንያቱም አምነስቲ ኢንተርናሽናል በስህተት እንኳን ዌስተርን ካንትሪ ላይ ዲስክሪሚኔሽን በሉት ሲስተሚክ ሬሲዝም አለ ብሎ አስቦ ከሰራ ባላንስድ የሆነ ሪፖርቲንግ ነው የሚሰራው ማለት ነው። ምክንያቱም ከሁለቱም ሳይድ ከመንግስትም ከበዳይም ከተበዳይም ሳይድ ያለውን ባላንስድ አድርጎ ኢናፍ የሆነ ሪሰርች ሰርቶ ምክንያቱም ኮንክሉዥንህ ሊሆን የሚገባው መጀመሪያ የምትጠቀመው ዳታ ሁሉንም ነገሮችን ባላንስ ያደረገ መሆን ስላለበት ማለት ነው። እንዲሁም በተጨማሪ ሌላው ምናልባት የገረመኝ ነገር ምንድነው በአምስት ሪፖርቶች ስለ አፍሪካ ካወሩ አንድ ሪፖርት ነው ለምዕራቡ ዓለም የሚሰጡት ማለት ነው። ዳት ሚንስ ሬሾ 1:5 ነው ማለት ነው። እና
ፕሮግራም ልሰራ አስቤ ነው እንግዲህ እነዚህ ዳታዎች ያጠራሁት። ነገር ግን ሞል ጋዝላይት ማድረግ ይሆናል ብዬ ስላሰብኩ ነው ይሄ ሪፖርቲንግ የተወኩት ማለት ነው። ነገር ግን የአሜሪካ ኤምባሲ አለርት ግን ከወጣ በኋላ ነገሮችን ሰፋ አድርጎ ማየቱ አስፈላጊ ነው ብዬ አስባለሁ ማለት ነው። እንዲሁም ደግሞ በተጨማሪ ለነዚህ ዘገባዎች በጠቅላላ የተጠቀሟቸው ኤንጂኦዎች ናቸው ማለት ነው። ስለዚህ እነዚህ ኤንጂኦዎችን እነማን ምንድን ናቸው የሚለውን ነገርም የማጣራት አስፈላጊ ነው ብዬ አስባለሁ ማለት ነው። ነገር ግን በተቃራኒ ከሄዳችሁ ባለፈው አሁን ለምሳሌ የኤፒ ሪፖርትን ካያችሁ የኢትዮጵያ መንግስት ንጹሃን ላይ የድሮን ጥቃት አድርሷል ይላችኋል ማለት ነው። እና ሪፖርቱ ያወግዛል ይሄንን ጉዳይ መወገዝም አለበት። ንጹሃን ዜጎች የትኛውም ንጹሃን ዜጋ ኢትዮጵያም ሆነ ሶማሌ ወይም ደግሞ አፋር መወገዝ ስላለበት ማለት ነው። ነገር ግን ባለፈው አፕሪል 28 ዕለት በአሜሪካ የመን ላይ ሁቲ ላይ በአንድ ቀን ብቻ 22 ተደጋጋሚ ጥቃቶች ናቸው ያደረሱት። በዚህም 68 ሰው የሞተ ሲሆን 48ቱ ደግሞ በመጠኑ ደረጃ ጉዳተኞች ናቸው ማለት ነው። እና ከነዚህም ደግሞ አብዛኞቹ ስደተኞች ኢትዮጵያውያን ሆነው ነው የተገኙት ማለት ነው። እና በዚህ ጉዳይ ግን አስመልክቶ አንድም ዌስተርን ሚዲያ ወይም ደግሞ አንድም ዌስተርን ኤንጂኦዎች እነዚህ አምነስቲ ኢንተርናሽናል ሁማን ራይትስ ዎች የምትሏቸው ኢቨን እንደ ብሬኪንግ ኒውስ እንኳን አልተናገሩትም ማለት ነው። የአሜሪካ መንግስትም ኢንፎርሜሽን ለመስጠት ታቅቧል ማለት ነው። ምክንያቱም ተመሳሳይ ነገር ባለፈው የሁቲ አባላት ናቸው ያሏቸው፣ ነገር ግን የየመን ትራዲሽን ሆኖ እንደዚህ ሬክታንግል ሰርተው እንደ ፎቶ ላይ እንደምታዩት ሬክታንግል ሰርተው የሚያከብሩትን ነገር የሁቲ አባላት ናቸው በማለት ነው እንግዲህ ጥቃት የፈጸመውና ይሄንንም ብራግ ሲያደርግበት ወይም ደግሞ አገኘናቸው እያለ ትራምፕ ሲለጥፈው ነበርና ይሄም ባክላሽ አድርጎባቸው ነበረ ማለት ነውና ይሄ ባክላሽ ያደረገባቸው ጉዳይ እነሱም ስህተቱን ስለሚያውቁት ግን ስደተኞችን የመቱበትን ጉዳይ ግን ምንም አይነት መግለጫ ከመስጠት ተቆጥቧል። ለምን መግለጫ አልተሰጠም አይደለም የኔ ጥያቄ። ለምሳሌ ኤፒ ንጹሃን ዜጎች ኢትዮጵያውያን ንጹሃን ዜጎች አማራ ክልል ላይ በድሮን ተመቱ እንዳለ ሁሉ በ22 የአየር ድብደባ 68 የሚሆኑ ንጹሃን አፍሪካውያን ስደተኞች ለምን ተመቱ እንዳላለ ማሰብ መቻል አለባችሁ ማለት ነው። ስለዚህ ብዙ ጊዜ ሪፖርቲንጉ ኖርማሊ አጀንዳ የማስያዝ ጉዳይ እንደሆነ እንጂ ሪል የጋዜጠኝነት ጉዳይ ወይም ደግሞ የሚዲያ ጉዳይም እንዳልሆነ ማየት አስፈላጊ ነው ብዬ አስባለሁ ማለት ነው። እና አንድ አባባልም አላቸው አሜሪካኖች፣ ምናልባት የአሜሪካን ውጭ ጉዳይ ሚኒስቴር አካባቢ የሰሩ ሰዎች ማለት ነው አክሰፕት ኤኒቲንግ ዲናይ ኤቭሪቲንግ የሚሉት አይነት ሞቶም ጭምር አላቸው ማለት ነው። ስለዚህ ናሬቲቭ ነው ዋናው ነገር ወይም ደግሞ የሚቀድመው ማለት ነው። ስለዚህ የእኛን ወደኛ ሀገር ስንመላ ባለፈው ይሄ አፕሪል ወር ሙሉ ሲሰራ የነበረው ናሬቲቭ ነበር። ኢትዮጵያን ኔጌቲቭሊ ፖርትሬይ የማድረግ ስራ እጅግ በጣም ከሌላ ጊዜ ተጧጥፎ የቀጠለበት ሁኔታ ነበር። ስለዚህ እነዚህን ናሬቲቮች ወይም ደግሞ እነዚህን የሚዲያ ሪፖርቶች ቤዝድ አድርጎ ነው እንግዲህ አዲስ አበባን በተመለከተ ችግር ሊፈጠር ይችላል የሚለውን የኤምባሲውን አለርት የሚያይ ሰው ፈርዘር ኢንቨስቲጌት ቢያደርግ የሚያገኘው የእነዚህን የኤፒ እና የፎሪን ፖሊሲ ወይም ደግሞ የአምነስቲ ኢንተርናሽናል ሪፖርቶችን ነው ማለት ኖርማሊ። ስለዚህ ይህንን ነገር ኖርማሊ ራሽናል ሆናችሁ ካያችሁ ሚስኢንፎርሜሽን ሊሆን እንደሚችል ታስባላችሁ ማለት ነው። እና እንግዲህ ይሄንን ጥያቄ በትዊተር ላይ ያለ ኤአይ አለ እንደምታውቁት ጎርክ የሚባለውን ትዊተር ላይ ያለውን ኤአይ ማለት ነው። እና ኤምባሲው ሁም ብሎ ሚስኢንፎርሜሽን እያሰራጨ እንደሆነ ጥያቄ አቅርቤለት ነበርና ይህንንም እንግዲህ በስክሪኑ ላይ የምታዩትን ሰፋ ያለ ዘገባ ነበር እየሰጠኝ ማለት ነው። ነገር ግን አንድም ሰብስታንስ ያለው መልስ አልመለሰልኝም ማለት ነው። ባጭሩ ምንድን ነው ያለው የኤምባሲው መግለጫ ከኤምባሲው ስታንዳርድ ፕራክቲስ ጋር አብሮ የሚሄድ እንጂ የሁም ብሎ ሚስኢንፎርም ለማድረግ ወይም ዲስኢንፎርም ለማድረግ የታሰበ አይደለም። ምክንያቱም ለቱሪስቶች የቅድመ ጥንቃቄ መልእክት በትራቨል ኢንቫይሮንመንታል ፕሮግራም እንዲሁም ደግሞ ዩኤስ ስቴት ዲፓርትመንት ትራቨል አድቫይዘሪ ለማስተላለፍ ነው የታሰበው ነው የሚለው። እንዲሁም ከኤምባሲው እነዚህ መልእክቶች ለቅድመ ጥንቃቄ እንጂ የፍርሃት ስሜትን ለመፍጠር አይደለም የሚል አለ። እንዲሁም ይህ መልእክት ከኢንቴሊጀንስ መረጃዎች ጋዘር የተደረገ ወይም ደግሞ የተሰበሰበ ነው ይላል ማለት ነው። ስለዚህ ለኢንቴሊጀንስ መረጃዎቹ እነዚህ አሁን ያልኳቸው ሪፖርቲንጎች ወይም ደግሞ ዘገባዎችም አንድ ምንጭ ናቸው ማለት ነው። እና በአጠቃላይ የኤፍቢአይ ኤጀንትም እንዳለ እዛው ሪፖርቱ ላይ ያሳየኛል ማለት ነው። ወደ 168 ወር 170 ሀገራት ኤምባሲው ጋር በአታሼነት የሚላኩ ኤጀንቶች የኤፍቢአይ ኤጀንቶች እንዳሉ እና የሚያገኙትንም ሪፖርት የሚቆዩበት አሁን ለምሳሌ የአሜሪካ ኤምባሲ ኢትዮጵያ ውስጥ ያለው የአሜሪካ ኤምባሲ ለኢትዮጵያ መንግስት የማሳወቅም ያለማሳወቅም መብት አለው ማለት ነው። እና ባያሳወቅም የሚገደድበት አይነት ሁኔታ የለም። ስለዚህ
የነሱ የሚያገኙትን ዳታ ወይም ደግሞ ይሄንን ኢንፎርሜሽን የኢንተለጀንስ ኢንፎርሜሽን የሚሉትን ዳታ በፈለጉት መልኩ ኢንተርፕሬት የማድረግ መብትም ስላላቸው ማለት ነው። እና ይሄንን ደግሞ የራሳቸውን ህግ ጠቅሶ ነው የሚያሳያቸው ማለት ነው። እና በአጠቃላይ ኤአዩ የመጨረሻው ማጠቃለያው ምንድነው? ሚስ ኢንፎርሜሽን ለማሰራጨት ሳይሆን ቤዝድ ኦን ኢንተለጀንስ ጋዘሪንግ ቅድመ ጥንቃቄ መልእክት ነው ይላል ማለት ነው። እና ይሄ ኤአይ ወይም ደግሞ ትዊተር ኤአይ የአሜሪካን ኤምባሲን ትክክለኛነት ለማስረዳት የሄደበት ርቀት አይደለም። ትንሽ ሊያስገርም ኦፍኮርስ ትንሽ ያስገርማል። ነገር ግን ከዛ በተጨማሪ እኔ ቀጣይ ለጠየኩት ጥያቄ እንግዲህ የሰጠኝ ወይም ደግሞ የመለሰልኝ መልስ ነው ትንሽ ፈገግ ያደረገኝ ማለት ነው። እና እኔ የጠየኩት እና እሱ ሪስፖንስ ያደረገበትን ሁኔታ ለማሳየት ወይም ደግሞ ለእናንተ ለማሳየት ያህል ማለት ነው። ስለዚህ ሃይፖቴቲካሊ የኔ ጥያቄ ምንድነው? ልክ እንደ አሜሪካው የሚያዝያ 17ቱ አይነት ትራቨለር አለርት ወይም ደግሞ ትራቨለር ኢሹ አሜሪካ ያለው የኢትዮጵያ ኤምባሲ ቢያወጣ ምንድነው መልስ ሊሆን የሚችለው ብዬ የጠየኩት። ኢትዮጵያን ኤምባሲ ኢን አሜሪካ ኢሹድ ሴኩሪቲ አለርት ኢን አሜሪካን ሲቲስ ላይክ ዋሽንግተን ላይክ ጋን ፋይቲንግ ሪቶስ ዋይት ኦን ብላክ ክራይምስ ኦር ሲቪል ዋር አሞንግ ማጋ ሪፐብሊካን ኤንድ ሊበራል ዲሞክራትስ ማለት ነው። ምክንያቱም after all the embassy have no obligation on how it finds this information to American government ማለት ነው። ምክንያቱም ኢትዮጵያ ያለው የአሜሪካን ኤምባሲ ይህንን ኢንፎርሜሽን ወይም ደግሞ ኢንተለጀንስ ጋዘሪንግ ከየት እንዳገኘ ለኢትዮጵያ መንግስት የማሳወቅ ግዴታ የለበትም ስላለ ማለት ነው። እና መልሱ ትንሽ ፈገግ ስላለኝ ነው ማለት ነው። ምክንያቱም የመጀመሪያው መልስ እዚህ ጋር እንደምታዩት ዳይሬክት አንሰር የለና Embassy security alert and standards. The US Embassy security alert in Addis Ababa on April 25, 2025 appears to follow standard practice, which involves issuing warning based on specific threats, not daily for general issue like crime or political tension. If the Ethiopian Embassy in America issued daily alert about US cities such as gun violence or political conflicts, it would likely not be standard. As embassies typically issue alert for imminent specific risks, embassies have no obligation to share how they gather the information with the host country, but they often coordinate on security alert ይላል ማለት ነው። እና ኖርማሊ የሰራሁት ስህተት ምንድነው? ይሄንን ጥያቄ ስጠይቀው ኤቭሪዴይ ማለት ነው። እና ያችን ኤቭሪዴይ የምትለዋን ወርድ ይዞ ነው ሲደጋግማት የነበረው ማለት ነው። እና ኖት ኦንሊ ባይዝድ ብቻ መሆኑ ሳይሆን ጀስቲፋይ ሊያደርግበት የሄደውን መልእክት ማለት ነው። የሄደውን ርቀት ደግሞ ስታዩ ኖ ሞር የምትገረሙት ማለት ነው። ነገር ግን ይሄ በሌላ መንገድ ደግሞ የሚያሳየን እንዴት ሀው ዳታ ማኒፑሌት ሊደረግ እንደሚችል እና እንደሚደረግም ጭምር ነው የሚያሳያቸው ማለት ነው። እና ኢማጂን ይሄንኑ ተመሳሳይ አይነት መግለጫ በአሜሪካ ያለው የኢትዮጵያ ኤምባሲ አወጣ እንበል። በፍጹም ሊያወጣ እንደማይችል እናውቀዋለን። ግን ተሳስቶም ቢሆን አወጣው ብንል ማለት ነው ከፎክስ ኒውስ ኦር ደግሞ ከየትኛውም ኮንሰርቫቲቭ ኒውስ ነው ድጋሚ ሃው ዴር ዩ አይነት መልእክት የሚመጣልን ወይም ደግሞ ዜና የሚሰራጨው ወደ ኮንግረስም እየሄደ በአገራችን ጉዳይ ማን ሆናችሁ ነው እናንተ ጣልቃ የገባችሁት የሚለው ባክላሽን ስታስቡት ማለት ነው ደግሞ ይሆናል። ምክንያቱም እነሱ ሲያደርጉት እንጂ ሌላው ሰው ሲያደርግ እንደማይወዱት ሁሉ ማለት ነው። እና በተጨማሪ ደግሞ ኮርክስ ላይ የደረሰውን አሸባሪ የሽብር ጥቃትን አስመልክቶ የሰጡትን ከሳምንት በፊት በራሽያ የሚገኘው የአሜሪካ ኤምባሲ አለርት ሰጥቶ ነበር። ስፔሲፊካሊ ኮንሰርት አካባቢ የሽብር ጥቃት ሊደርስ ይችላል ብለው ማለት ነው። እና ልክ አደጋው ከተፈጠረ በኋላ ለምሳሌ የውጭ ጉዳይ የነበረው ጆን ከርቢ መጀመሪያ ላይ አስጠንቅቀናል ብሎ ሲያወራ ነበረ፣ ወይም ደግሞ ስቴት ዲፓርትመንት ፖዲየም ላይ እንዳስጠነቀቁ ሲያወራ ነበረ ማለት ነው። እና ልክ አደጋው ከተፈጠረ በኋላ ደግሞ እኛ እጃችን የለበትም የሚል መግለጫ ሲሰጥና ወዲያውኑ የሽብር ጥቃቱን ከአይኤስአይኤስ ጋር በማገናኘት የናሬቲቭ ተመሳሳይ የሆነ ናሬቲቭ ለመስራት ሲሞክሩ አይታችኋቸዋል። እንዲሁም ደግሞ በተጨማሪ የራሻዎቹ እነዚህ አጥለቃላይ ይሄንን ችግር ያደረሱት ሰዎች በጠቅላላ ሲሄዱ ያገኟቸው ወደ ዩክሬን ቦርደር ሲሄዱ ነው መጨረሻ ላይ ያዟቸው ማለት ነው። አሜሪካኖቹ
በፍጹም የዩክሬንን ከጥቃቱ ጋር ለመነጠል የሄዱበትን ርቀትና ስፔሲፊካሊ ወርድ ባይ ወርድ ከአይኤስአይኤስ ይሄን ያህል ሰው ገደለ፣ አይኤስአይኤስ ሪስፖንሲቢሊቲ ወሰደ እያሉ ሁሉም ሚዲያዎች ሲዘግቡ ነበረ ማለት ነው። እና ይህንን አስመልክቶ ዲሚትሪ ሜድቬዴቭ ብላክሜል እያደረጉ ነው፣ ቴሮሪስት ጥቃትን ብላክሜል እያደረጉ እንደሆነም ጭምር ተዘግቦ ነበር። ምክንያቱም አሜሪካኖች ኤምባሲ ያለው ምንድን ነው ከዚህ በፊት አሳውቀን ወይም ደግሞ ተናግረን ነበረ፣ ይኸው የተናገርነው ነገር አልቀረም፣ ራሻ ከጸጥታ ችግር አለባት ወይም ደግሞ የራሻ መንግስት የህዝቡን ሰላምና ጸጥታ ማስከበር አልቻለም የሚል ናሬቲቭ ነው ቀጣይ መምጣት እየተፈለገው ማለት ነው። ሴም ካይንድ ኦፍ ቲንግ ነው አሁንም እየተሰራ ያለው። ኔክስት ይሄ ደግሞ ኢንዲኬት የሚያደርጋቸው ኔክስት ሌላ የታሰበ የሆነ ነገር እንዳለ ያመላክታል ብዬ ነው የማስበው። ምክንያቱም ከፕሪቪየስ የሆኑ የታሪክ ኩነቶች ተነስታችሁ ይሄንን ካያችሁት ማለት ከዚህ በፊት ምናልባት ይሄንን ተናግሬ ወይም ደግሞ ይሄንን ጉዳይ አውርተንበት ነበር። ኖት ኦንሊ የምዕራቡ ዓለም በዚህ በጦርነት በሚሊተሪ በኢኮኖሚና ፖለቲካ የበላይነት እንዲኖረው ወይም ደግሞ ዶሚኔት እንዲያደርግ ያደረገው በናሬቲቭ ወይም ደግሞ በትርክት ረገድ የያዘው ሞኖፖሊ ነው ብዬ አስባለሁ ማለት። ምክንያቱም እነዚህ አይነት የአሜሪካ መግለጫዎች በፍጹም ሰላማዊ የሆነ ሀገር እንኳን ማለት ነው ሊያሸብር የሚችል አይነት ዘገባ ነው ተደጋግሞ ከተሰራ ኮንቲኒየስሊ ከተሰራ ያንን ደግሞ ባክ የሚያደርጉ ሌላ ዘገባዎች ወይም ደግሞ ኢንፎርሜሽን ወይም ዳታ ካለ ማለት ነው። ይህንን ስል ግን ምናልባት የራሷ አረባት የሰው ታማስላለች ነው የሚመስለው የአሜሪካ ጉዳይ ማለት ነው። ምክንያቱም የአሜሪካ እና የኢትዮጵያን ጸጥታ ጉዳይ በእርግጥ እያወዳደርኩ ወይም ደግሞ ለማወዳደር እየሞከርኩም አይደለም ማለት ነው። ምክንያቱም ጋፓችን እጅግ በጣም የሰፋ ነው፣ ናሬቲቭም ደግሞ ያን ያህል ነው ማለት ነው። ነገር ግን አሜሪካንን ከዲቨሎፕ ካንትሪ ጋር ብታወዳድሩ እንዲሁም ደግሞ ኢትዮጵያን ከአንደር ዲቨሎፕድ ወይም ደግሞ ዲቨሎፕድ ካንትሪ ጋር ከሆኑ ሀገራት ጋር ብናነጻጽራቸውና የሁለቱን ሬሾ ብናወጣ ምናልባት ናሬቲቭ ወይም ደግሞ ይሄ ትርክቱ ምን ያህል ተጽዕኖ ሊፈጥር እንደሚችል ወይም ደግሞ ተጽዕኖ እንዳለው ወይም ደግሞ እንዴት ዳታ ማኒፕሌት ሊደረግ እንደሚችል ሰፋ ያለ ምስል ይሰጣቸዋል ብዬ ስላሰብኩ ነው። እንግዲህ ይሄ የሰራሁት ዳታ ሃይፖቴቲካል ነው እንዳልኩት ማለት ነው። ነገር ግን የተወሰኑ ኢንዲኬተሮችን ወስጄ ነው የሰራሁት ማለት ነው። እና ሌላው ቅድም የስታንዳርድ ፕራክቲስ አይደለም ያለበት አንዱ ምክንያትም ቤዝድ ኢንተሊጀንስ ኢንፎርሜሽን ወይም ደግሞ ቤዝዶን ኢንፎርሜሽን ወይም ቤዝዶን ዳታ አይደለም ነው። ስለዚህ ዳታ ግን የፈለጋችሁትን ዳታ ማኒፑሌት አድርጋችሁ ግን ብታቀርቡለት ይጠቀምበታል ማለት ነው። ስለዚህ ያንን ዳታ ቻትጂፒቲ ላይ በመሰብሰብ እና እነዚህን ኤክስትራክት በማድረግ የትራቨል አለርት ለሁለቱ ሀገራት እንዲሰጠኝ ነው ቻትጂፒቲን የጠየቁትና በሱ መሰረት ደግሞ ያወጣልኝን ዳታ ደግሞ አሁን እናያቸዋለን ማለት ነው። ምንድን ነው ያደረኩት? ኖርማሊ ናሬቲቭ ወይም ደግሞ ዳታ እንዴት ማኒፑሌት ይደረጋል የሚለውን ነገር ስናይ ይሄንን ዳታ ከኢትዮጵያ ፐርስፔክቲቭ አንጻር ብናየው ማለት ነው ለኢትዮጵያ ናሬቲቭ ይሆናል ብዬ ካሰብኩኝ የአሜሪካን የኢንስቴቢሊቲ ኢንዲኬተር በጣም ጎልተው ኢንዲኬተር የሆኑትን ዳታዎች ነው መሰብሰብ ያለብኝ ማለት ነው። እነዚያ ዳታዎች እኔ መጨረሻ ላይ ለምፈልገው ናሬቲቭ ግብአት እንዲሆኑ ስለሆነ የታሰበው ማለት። ስለዚህ ምንድናቸው የሚለውን ወሰድኩኝ መጀመሪያ፣ ከዛ 8 ኢንዲኬተሮችን መረጥኩኝ ማለት ነው። ጋንዴዝ፣ ፖሊስ ኪሊንግ፣ ስኩል ሹቲንግ፣ ዶሜስቲክ አንረስት፣ ክራይም ሬት፣ ሆምለስነስ ኤንድ ድራግ ክራይሲስ ማለት ነው። እና እነዚህ 8 ኢንዲኬተሮችን በማውጣት አሜሪካን ከዲቨሎፕ ካንትሪዎች ጋር በማነጻጸር ራሷ እዛው ምዕራብ ዓለም ካሉ ትልልቅ ሀገራት ጋር ማለት ነው ኢትዮጵያን ደግሞ ከአንደር ዲቨሎፕድ ካንትሪ ጋር በማነጻጸር ሬሾ ካወጣ በኋላ የ2024 ዳታ በመጠቀም ማለት ነው ሬሾ የሚሰራው ፐር 100,000 ፖፑሌሽን ማለት ነው። እና መጨረሻ ላይ ዩኤስ ቨርሰስ ኢትዮጵያ ሬሾ እንዲሰጠኝ ነው ማለት ነው ያደረኩት። ስለዚህ እነዚህ ኢንዲኬተሮች ኦልሬዲ የአሜሪካንን አንስቴቢሊቲ በጎላ መልኩ ያሳያሉ ማለት ነው። ለምሳሌ ጋንዴዝን ካያችሁ ማለት ነው የአሜሪካ ግሎባሊ ነምበር 1 ነው የምትጠቀሰው። እንዲሁም ደግሞ አዘር ሃይ ኢንካም ካንትሪስ ከሚባሉት 26 እጥፍ ነው ጋንዴዙ ያለው ማለት። ስለዚህ አሜሪካን ብትኖርና ለምሳሌ እንግሊዝ ብትኖር በ26% አሜሪካ ኮንክ የመገደል ፕሮባቢሊቲው 26% እጥፍ ነው ማለት ነው። እንዲሁም ደግሞ እንግዲህ በየቀኑ 327 ሰዎች በሽጉጥ ይመታሉ። 327 people are shot in the United States ይላል። of those on average 117 will die ይላል ማለት ነው። እንዲሁም በቀን 23 የሚሆኑ ለአቅመ አዳም ያልደረሱ ወጣቶች በዚሁ በሽጉጥ ተመተው ህይወታቸውን ያጣሉ። እንዲሁም ደግሞ
ከ5 አሜሪካውያን አንዱ በሽጉጥ ተመቶ የሞተ የቤተሰብ አካል ይኖራቸዋል ማለት ነው። ስለዚህ በአጠቃላይ በ2023 ብቻ ወደ 46728 ሰዎች ህይወታቸውን አጥተዋል ማለት ነው። ይሄ ማለት በ58% ሱሳይድ ሲሆን 38% ደግሞ ሆሞሳይድ ሆኖ ታገኙታላችሁ ማለት ነው። እና ኮምፔሪንግ አሜሪካንን ከሎስት ሬት ቫዮለንስ ዴዝ ጋር ካገናኛችሁት ለምሳሌ ሲንጋፖር 0.03 አላት፣ ጃፓን 0.05 እንዲሁም አሜሪካን ካያችሁታችሁ ወርዳችሁ 4.132 ነው ማለት ነው። ስለዚህ እነዚህ ከአንድ ሰው በታች በአቨሬጅ ሲሆን አሜሪካ ግን 4 እጥፍ ነው ያላት ማለት ነው። እንዲሁም ከሃይስት ሬት ኦፍ ቫዮለንስ ካንትሪ ጋር ደግሞ ካወዳደራችኋት ትልቁን የምታገኙት ኤልሳልቫዶር ነው 40.94% ነው። ከዛ ቬንዙዌላን ታገኛላችሁ 40.27። ከዛ ቀጥሎ ኢትዮጵያ ዩኤስን ታገኛላችሁ 4.3 ማለት ነው። እና ዊዝ ኢስት ሳውዝ ኢስት እንዲሁም ደግሞ ሳውዝ ኤዥያ ጋር ካወዳደራችሁት ደግሞ የመጀመሪያው የምታገኙት ፊሊፒንስ ላይ ነው 8.07 ይሆናል። ዩኤስ 4.3 በማድረግ ትከተላለች። ከዛ የመጨረሻው አፍጋኒስታን 3.25 ይሆናል ማለት ነው። እንዲሁም ከኖርዝ አፍሪካ እና ሚድል ኢስት ካንትሪዎች ጋር ደግሞ ካወዳደራችኋቸው ኢራቅ 5.3 ታገኛለች። አሜሪካ ደግሞ 4.3 ማለት ነው። ከሰብሳሃራን አፍሪካን ጋር ደግሞ ካያችሁት እንግዲህ በመጀመሪያነት የምታገኙ ሳውዝ አፍሪካ ነው 7.41። ከዛ ሌሴቶ 6.17 ይላል። ኮትዲቯር 5.6 ይሆናል። አሜሪካ በአራተኝነት ደረጃ ትሆናለች ማለት ነው 4.31 ማለት ነው። እና እዚህ ጋር ከ1 እስከ 10 ውስጥ ባለው ዳታ እንኳን ኢትዮጵያ የለችበትም ማለት ነው። እንዲሁም በሁለተኝነት ፖሊስ ኪሊንግ ጋር ካያችሁት እንግዲህ ፖሊስ ኪሊንግ ላይ ግሎባል ራንኪንጉ የአሜሪካ 5ኛ ደረጃ ላይ ትገኛለች። ሃይስት ፖሊስ ኪሊንግ ሬት ነው እንግዲህ ከአጠቃላይ ያላት ማለት ነው። በአኑዋሊ ብቻ ከ10,000 ሰው በላይ በፖሊስ ሽጉጥ ተመተው በፖሊስ ይገደላል ማለት ነው። እና በተቃራኒው ዩኬ እና ጀርመንን ካያችኋት ማለት ከዩኬ እና ጀርመን ጋር ካወዳደራችሁት 70% ሃየር 70 እጥፍ ነው የአሜሪካን የሚበልጠው ማለት ነው። እና በአጠቃላይ በ2025 እንኳን ገና አላለቀም 2025 358 ሰዎች ኦልሬዲ በፖሊስ ተገለዋል ማለት ነው። እስካሁን በ2025 ከገባ ጀምሮ አንድም ቀን ሰው በፖሊስ ሳይመታ ወይም ደግሞ ፖሊስ ያልተገደለበት ቀን የለም ማለት ነው። እንዲሁም ደግሞ በተጨማሪ ጥቁር አሜሪካውያን ደግሞ ካያችሁት ከነጮቹ 2.5 እጥፍ የመገደል በፖሊስ የመገደል እጣ ፈንታው ይገጥማቸዋል ማለት ነው። እና የኛ ሀገር ጋር ስትመጡ ምንድነው ቢገስት ፕሮብሌም የሚሆነው ዳታ ስለሌለ ወይም የሚመዘገብ ዳታ ልምምዱ ስለሌለን ፕሪዲክት ለማድረግ ወይም ደግሞ ጀነራል የሆነ ምስልን ለመሳል የሚከብድበት አጋጣሚ እንደሚፈጠር ማሰብ መቻል አለባችሁ ማለት ነው። ባይ ዲፎልት ዳታ ላይ ችግር እንዳለብን ከወዲሁ ለማሳሰብ ነው። ነገር ግን ይሄ ፕሮግራም የሰራሁት የኢትዮጵያን ኢሜጅ ፖዚቲቭሊ ኢትዮጵያን ፖርትሬ አድርገን አሜሪካን ደግሞ እንዴት ኔጌቲቭሊ ፖርትሬ ማድረግ ይቻላል የሚለውን ዳታ ማኒፑሌት እንዴት እንደሚደረግ እንደሚችል ለማሳየት ስለሆነ ማለት ነው። እና በአጠቃላይ የሁለቱን ሀገራት ሬሾ አውጥተን ስናየው ማለት ነው እነዚህን ኢንዲኬተሮች ስናይ ማለት ነው። አሁን ለምሳሌ ጋንዴዝ ላይ የአሜሪካ 14.6 ነው አጠቃላይ ከዲቨሎፕድ ካንትሪ ጋር ካያችሁት 2.1 ነው ማለት ነው። በሌላ በኩል የኢትዮጵያን ካያችሁት 1.5 ነው አቨሬጅ ያለው። በአንደር ዲቨሎፕድ ደግሞ 6.2 ነው 6.5 ነው ማለት ነው። ስለዚህ የሁለቱን ሀገራት ሬሾ ስትሰሩ 30 ለ1.3 ሬሾ ነው የምታገኙት ማለት ነው። 30 ሰው በአሜሪካ እና 1.3 ሰው በኢትዮጵያ ማለት ነው። ፖሊስ ኪሊንግ ላይ ስትመጡ 3.4 በአሜሪካ አጠቃላይ አኑዋሊ የ2024 እንዳታ ሲሰራ ማለት ነው። እንዲሁም በዲቨሎፕድ ካንትሪ 0.2 ነው። ኢትዮጵያ ግን 0.5 ነው። አንደር ዲቨሎፕድ ደግሞ 2 ነው ማለት ነው። ስለዚህ የሁለቱ ሀገራት ሬሾ ሲሰራ 68 ለ0.5 ሆኖ ይቀጥላል ማለት ነው። ማስ ሹቲንግም ከሄዳችሁ 690 ሰው ይገደላል ማለት ነው በ100,000 አቨሬጅ። በዲቨሎፕድ ካንትሪ ጋር ደግሞ ካያችሁት 20 ነው። በኢትዮጵያ 5 ለ15.2 ነው ማለት ነው። ስለዚህ ይሄ ሬሾ ስትሰሩት 103 ለ50 ይሆናል ማለት ነው። ስኩል ሹቲንግ፣ ዶሜስቲክ አሬንስ፣ ሆምለስ ምናልባት የኢትዮጵያ ይበልጣል ማለት ነው።
19.5 ነው እዚህ ጋር ያለው። የኢትዮጵያ ግን 46.1 ነው። ስለዚህ 7 ለ76 ይሆናል ማለት ነው። this is obvious ምክንያቱም አዲስ አበባ ውስጥ ያለው የቤት ችግር የምታውቁት ነው። እንዲሁም ደግሞ በሚፈጠሩ ግጭቶች ደግሞ የሚፈናቀለው ህዝብ ብዛትም እንዳለው ነው ማለት ነው። ድረግ እነሱ ይበልጣሉ ማለት ነው። ሁለቱ ግን ከስር ያሉት ክራይም ኢንዴክስ እና ሴፍቲ ኢንዴክስ ግን በሬሾ አይደለም የሰሯቸው። እነዚህን ቀጥታ ከግሎባል ኢንዴክስ አጠቃላይ ነው የወሰድኳቸው ማለት ነው። እና ራንካቸውን እዚህ አሁን ቪዲዮ ላይ የምታዩትን ራንክ ነው የሚሰጣችሁ ማለት ነው። እና ሞር ሰርፕራይዝ ያደረገኝም ይሄ ዳታ ነው ማለት ነው። ምክንያቱም ክራይም ኢንዴክስ ላይ ከሄዳችሁ 49.2 ነው የአሜሪካ ማለት ነው። እና የአሜሪካ 49.2 ነው፣ የኢትዮጵያ ደግሞ 50.8 ነው ማለት ነው። ስለዚህ በሁለት ደረጃዎች ነው ሁለቱ ሀገራት የሚበላለጡት ክራይም ኢንዴክስ ላይ ማለት ነው። 1 ለ1.03 ነው ሬሾቸው ማለት ነው። ሴፍቲ ኢንዴክስ ላይ ደግሞ ግን ከመጣችሁ ተገላቢጦሽ የክራይም ኢንዴክስ ይሆናል። 50.8 ነው የአሜሪካ፣ የኢትዮጵያ ደግሞ 49.9 ነው የሚሆነው ማለት ነው። እና ሬሾን ካወጣችሁ 1.01 ለ1 ይሆናል ማለት ነው። ስለዚህ በሴፍቲ ኢንዴክስ ካያችሁት ኢትዮጵያ ትቀድማለች፣ በክራይም ኢንዴክስ ካያችሁት አሜሪካ ትቀድማለች ማለት ነው። we are not that far ልዩነት የኖረን አገሮች አልነበርንም ማለት ነው። ነገር ግን ናሬቲቭ እንዴት ማኒፑሌት ተደርጎ የኢትዮጵያን እንዴት አመቱን ሙሉ አይደለም ከ2023 በፊት ቀደም አሁን ዳታ ያየ ነው ማለት ነው። ከ2023 በፊት ጀምሮ ምን ያህል አንስቴብል እንደሆነች ነው የሚያሳያችሁ። ነገር ግን በተቃራኒ አሜሪካንን ደግሞ ካያችሁት እንደዚህ አድርጋችሁ ኦልሞስት ተመሳሳይ አይነት ኢንዴክስ ነው ያለን ማለት ነው። ስለዚህ ቅድም የትዊተሩ ኤአይ ዋና መከራከሪያ ሀሳቡ የነበረው ቤዝድ ኦን ኢንተለጀንስ ኢንፎርሜሽን ወይም ደግሞ ቤዝድ ኦን ዳታ አይደለም ያንተ ክሌም ነበር አይደል ያለኝ እኔ። ስለዚህ አሁን እነዚህን ዳታዎች አገኘኋቸው። እነዚህ ዳታዎች ሪል ዳታዎች ናቸው። ግን እኔ በምፈልገው መንገድ 8ቱን ኢንዴክሶች አውጥቼ 8ቱን ኢንዴክሶች ብቻ ነው የጠየኩት። ከ8ቱ ኢንዴክሶች አንጻር ነው አሜሪካንን ፖርትሬ እንዲያደርግልን የፈለኩት ማለት ነው። እና የትራቭል አላርት የሁለቱንም ሀገራት ትራቭል አላርት እንዲያወጣልኝ ስጠይቀው የሁለቱም ሀገራት ያወጣልኝ ሌቭል 3 ትራቭል አላርት ነው ማለት ነው። ስለዚህ አብዛኛውን ጊዜ ካያችሁት ሞስት ፕሮባብሊ ቻይና ነች ወደ አሜሪካ አትሄዱ የሚል ትራቭል አላርት ከዚህ በፊት የምታውቀው እንጂ ሌላ ሀገር ይሄን ያህል ስለ አሜሪካ አውጣው ትራቭል አላርት አያውቅም ማለት ነው። ነገር ግን እንደዚህ ዳታ ማኒፑሌት በማድረግ ሌቭል 3 የሆነ ትራቭል አላርት ማውጣት እንደሚቻልም ማሳያ ጭምር ነው ማለት ነው። እና ስለዚህ ያወጣልኝ ትራቭል አላርት እንግዲህ ይሄንን ይመስላል ማለት ነው። ትራቭል አድቫይዘር ሌቭል 3 ሪኮንሲደሪንግ ትራቭል ይላል። ዩናይትድ ስቴትስ ኦፍ አሜሪካ ዩኤስኤ በትራቭል አለርት ፎርማት ስላወጣው ማለት ነው። ኤክስኪዩቲቭ ሰመሪ ትራቨለርስ አር ስትሮንግሊ አድቫይዝድ ቱ ኮንሲደር ትራቨሊንግ ቱ ዘ ዩናይትድ ስቴትስ ዲው ቱ ኤሌቬትድ ሪስክስ ስቲሚንግ ፍሮም ጋን ቫዮለንስ፣ ፖሊስ ብሩታሊቲ፣ ሲቪል አንሬስት፣ ማስ ሹቲንግ ኤንድ አርባን ክራይምስ ኮንሲደር ቬሪ ሲግኒፊካንትሊ አክሮስ ሪጅን ይላል ማለት ነው። ኪ ሴኩሪቲ አለርት ሪስክስ ጋን ቫዮለንስ ቅድም ያነሳነውን ዳታ፣ ፖሊስ ኪሊንግ፣ ማስ ሹቲንግ፣ ስኩል እነዚህን ዳታዎች አወጣልን ማለት ነው። እንደ ኤቪደንስ አድርጎ ነው ያወጣልኝ። ከዛ ሃይ ሪስክ ስቴትስ ወይም ደግሞ አቮይድ እንድታደርጉ የሚመክራችሁ ስቴቶችን ደግሞ ያወጣላቸዋል። ካሊፎርኒያ፣ ቴክሳስ ይላል ማለት ነው። እነዚህን እንዲሁም ሴፍ ደግሞ ሴፍቲ ሪኮሜንዴሽን ብሎ ደግሞ ሴፍቲ ሪኮሜንዴሽኑ ደግሞ አቮይድ ፕሮቴስት ኤሪያስ፣ ኤክሰርሳይዝ ኮሽን ኢን አርባን ሴንተርስ፣ ሞኒተር ክሬዲብል ሎካል ኒውስ ሶርስስ፣ ሜንቴን ፍሌክሲብል አይተርነሪ፣ ሬጅስተር ዊዝ ዮር ኤምባሲ አፖን አራይቫል ይላል ማለት ነው። ለኢትዮጵያም በተመሳሳይ መልኩ ሲያወጣው ትራቨለርስ ኮንሲደር ትራቨሊንግ ቱ ኢትዮጵያ ዲው ቱ isolated ethnic tensions, targeted drone operations and sporadic civil unrest. Most tourist areas including Addis Ababa remain safe with caution ይላል። ስለዚህ በሰጠሁት ዳታ አዲስ አበባን ሴፍ ነው የሚል ኢንፑት ወይ አውትፑት እንዲሰጠኝ ማድረግ ይችላል ማለት ነው። ስለዚህ ኪ ሴኩሪቲ ሪስክስ የሚላቸው ኤትኒክ ክላሽስ፣ ድሮን ስትራይክ፣ ሲቪል አንሬስት፣ ፔቲ ክራይምስ ኤንድ ቱሪዝም ትሬት የሚላቸው ናቸው ማለት ነው። ቦርደር ኤሪያስ ኦፍ አምሃራ ሪጅን፣ ፓርትስ ኦፍ ኦሮሚያ፣ ሪከቨሪ ኤሪያስ ኢንቲግራይ ይለናል ማለት ነው። ነገር ግን ሴቭ ቱሪስት ኤሪያስ የሚላቸው ለምሳሌ አዲስ አበባ፣ ላሊበላ፣ ባህር ዳር፣ ጎንደር፣ ኦሞ ቫሊ ይላቸዋል ያወጣል ማለት ነው። ስለዚህ የሁለቱ ሀገራት ኦፊሻል ኮንክሉዥኑ ደግሞ while both the US and Ethiopia currently maintain level 3 advisories, the risk landscape is markedly different ይላል ማለት ነው። In US threats are widespread affecting even
ነን ኮንፍሊክት ዞን ይላል ማለት። ስለዚህ ከየትኛውም አቅጣጫ ምንም አይነት ትሪት ሊመጣብህ ስለሚችል ጥንቃቄ ማድረግ እንዳለብህ ያሳያል ማለት ነው። ኢትዮጵያ ውስጥ ግን ኢትዮጵያ ትሪትስ አር ሎካላይዝድ ሞስትሊ አቮይደብል ስሩ ኬርፉል ፕላኒንግ ይላል ማለት። ስለዚህ ሎካላይዝድ ኢን ሴንስ እርስ በርሱ ነው የኢትዮጵያ ህዝብ እንጂ የሚጣለው ከቱሪስት ጋር ችግር የለበትም አይነት ኢንዲኬተር ነው ማለት ነው። ስለዚህ travelers must exercise increased caution, stay informed, just planning according to ongoing development ይላል ማለት ነው። እና ይሄ እንግዲህ ሞር የሁለቱም ትራቨል አድቫይዘርስ ቢሰራ ሃይፖቴቲካል ነው እየሰራው ያሉት ቢሰራ ግን ይሄንን ይመስላል የሚለውንም ለማሳየት ነው ማለት ነው። ነገር ግን ይሄንን ስል ኤቭሪ የሚወጣ አለርት ትክክል አይደለም እያልኩ ከቱሪዝም ጋር ያለውን ኮኔክሽን እያወራው ሳይሆን እነዚህ አይነት ኢንፎርሜሽኖች ማኒፑሌት ተደርገው ለሚስ ኢንፎርሜሽን ሊሆን ይችላል። አሜሪካኖች ኢትዮጵያን መንግስት ፕሬሸር ማድረግ ሲፈልጉ የሚጠቀሙባቸው ሊሆን ይችላሉ። ኢቨን የሃይብሪድ ዋርፌር አንዱ አካል ሊሆን ይችላል። ለምሳሌ ከለር ሪቮሉሽን በጆርጂያም አይታችሁ ሊሆን ይችላል። ሌላ ሀገር ፕራክቲስ ሲያደርጉት የነበረ የሲሪያው ለምሳሌ ዋይት ሀልሜት አይታችሁት ሊሆን ይችላል ማለት ነው። እንዲሁም የቻይና ላይ የተፈጠረው ቴሌግራም ግሩፕን ክሬት በማድረግ ማለት ነው። ስለዚህ እዚህ ሀገር ደግሞ ብዙ ኤንጂኦዎች ስላሉ እነዚህን ሚስ ኢንፎርሜሽኖች በመጠቀም ከለር ሪቮሉሽን መፈንቅለ መንግስት ወር ደግሞ ፕሬሸር ፖለቲካል ፕሬሸር ሲፈልጉ እነዚህን ዳታዎች ማኒፑሌት በማድረግ እንደዚህ ይጠቀሙባቸዋል ማለት ነው። እና ይሄንን ለማሳየት ጭምር ነው። ምክንያቱም ናሬቲቭ መስበር ካልተቻለ በስተቀር ለምሳሌ ከዚህ በፊት አንስቼላችሁ ሊሆን ይችላል። አንድ ረሻዊ አሌክሳንደር ዱጋን የሚባል ፈላስፋ አለ እና ምንድነው የሚለው ናሬቲቭ ቀድሞ ያወራው ነው ባይ ዲፎልት ትክክል የሚሆነው ማለት ነው። ስለዚህ ኢቭን ዶ እውነቱ እናንተ ጋር ቢሆንም እውነቱ ኢትዮጵያ ላይ ቢሆንም ነገር ግን ቀድሞ እነሱ ናሬቲቭ ስለሰሩበት ባይ ዲፎልት ያ ናሬቲቭ የሚያስከትለውን ዳሜጅ ካስከተለ በኋላ ነው የኛ ናሬቲቭ የሚመጣው። ያ ደግሞ ባይ ዲፎልት ሰልፍ ዲፌንስ ነው የሚሆነው። ስለዚህ መከራከሪያ የእነሱን ካውንተር ማድረጊያ መከራከሪያ ሀሳብ ነው እንጂ ያቀረብከው ያንተን እውነት አይደለም ማለት ነው። ሰው የሚያየው በዛ መንገድ ስለሆነ ማለት ነው። እና ናሬቲቭ ላይ የምስራቁ ዓለም ምን ያህል ወደኋላ እንደቀረ ነገር ግን የምዕራቡ ዓለም ደግሞ ለነዚህ ለፖለቲካል ሚሊተሪ ኤንድ ኢኮኖሚ ዶሚናንሱ ወርልድ ዋይድ ግሎባሊ ዶሚናንሱ ዋናው መሰረቱ የተጣለው እዚህ ናሬቲቭ ኮንስትራክሽን ላይ ወይም ደግሞ ናኦም ቸምኖስኪ እንደሚለው ማኒፋክቸሪንግ ኮንሰንት እንደሚሉት ለምሳሌ አሁን ሰሞኑን የቡርኪና ፋሶን መሪ ኢብራሂም ትራኦሬን እየሄዱበት ያለውን ናሬቲቭ ኮንስትራክት እያደረጉበት ያለውን መንገድ ማየት ትችላላችሁ ማለት። ስለዚህ የባለፈው ወር የኤፒ እና የሌሎች ሚዲያዎች ዘገባ የነበረው ይሄንን ናሬቲቭ ቢልድ ኮንስትራክት ለማድረግ የሚረዱ መሰረተ ልማቶችን ፕሮቫይድ ማድረግ ነው። ስለዚህ በነዛ ኢንፎርሜሽኖች ደግሞ ቤዝድ ሆኖ የአሜሪካን ውጭ ጉዳይ ሚኒስትር ፖሊሲ ኢትዮጵያን በተመለከተ ፖሊሲ ያስተላልፋል ማለት ነው። ፕሬሸርም ይሁን ለሚፈልገው ሁኔታ መጠቀም ያደርጋቸዋል እንጂ ሪያሊቲው በጣም የተለያየ መሆኑንም ጭምር ማሳያ ይሆናቸዋል ብዬ ስላሰብኩ ነው እንግዲህ ይህንን ፕሮግራም ያዘጋጀው። እንግዲህ በአጠቃላይ ለዛሬ ያስኩላችሁ ፕሮግራም ይሄን ይመስላል። እንግዲህ እንደተለመደው ከመሰናበቴ በፊት አንድ ቪዲዮ አስቀምጥላችኋለሁ ከዚህ ጉዳይ ጋር ተያያዥነት አለው ብዬ ስላሰብኩ ነው ይሄንን በተመለከተ የጻፍኩት ቴሌግራም ላይ የጻፍኩት አርቲክል ላይ ከስር አንድ የሬል ናይል ቤተሰብ ኮሜንት አስቀምጦ ነበርና ከጉዳዩ ጋር ተመሳሳይነት ወይም ደግሞ ስለገጠመልኝ ነውና ጆን ፓርኪንስ ይባላል። እንግዲህ ፕሮፌቲክ ኦን ፎል ኦፍ ኢምፓየር ይላል ከ17 ዓመት በፊት የተሰራ ሌክቸር ይመስለኛል ማለት ነውና እዛ ላይ ምንም እንኳን በጣም ሻይን አድርጋ አሜሪካ ለመላው ዓለም የምትታይ ቢሆንም ውስጡ ግን ገብታችሁ ጠለቅ ብላችሁ ካያችሁት ግን ዴርስ አናግሊፌስ ይለናል ማለት ነውና ከዚህ አሁን ከሰራ ነው ቪዲዮ ጋር ሪሌትድ ይሆናልና እንግዲህ ለዛሬ ያስኩላችሁ ፕሮግራም እንግዲህ በዚህ ይጠናቀቃል ማለት ነው። በሚቀጥለው ፕሮግራም የግብጽና የአሜሪካንን የሱዌዝ ካናል ጉዳይን እንዲሁም ደግሞ ግብጽ ከጅቡቲ ጋር የተፈራረመችውን ሁኔታና ኢትዮጵያን እንዴት ኢንሰርክል እያደረገች እንደሆነና የኛ ደግሞ ሪስፖንስ በተቃራኒው ሪአክቲቭ መሆኑን ተከትሎ ያሉትን ነገሮች ሰፋ ባለ መልኩ ቀይ ባህር ዙሪያ ላይ እናወራለን። ምክንያቱም ቀይ ባህር ዙሪያ ላይ አሁን ከሰሞኑን እነዚህ ላለፉት 2 ወራት አሰላለፉ እየተቀየረ ያለ ይመስለኛል ማለት ነውና እነዚህን ጉዳዮች በቀጣይ ቪዲዮ የምናይ ይሆናል። እንግዲህ እስከዛ ድረስ መልካም ጊዜ ይሁንላችሁ።
And so we've created this empire, and we've done it in secret. Most of us living in the United States don't realize that this incredible prosperity that we enjoy here is built on an empire, is built on slavery and servitude and tremendous suffering. We don't stop to think about the fact that we represent less than 5% of the world's population, and we consume more than 25% of the world's resources. We create more than 30% of the world's pollution. It doesn't take a very brilliant economist, which I never claimed to be, to realize that that is a failed model. 5% of the world's population consuming 25% of its resources, creating more than 30% of its pollution. You can't sell that model to China that has 20% of the world's population, or India with 17%. You can't sell that model to Ethiopia, to Africa, to Asia, to Latin America, to the Middle East. It just doesn't work. It's a failed model. It's not working here. We must change it for the sake of the young children of the world.